ራቺ ሌላ ይሁንልሽ ሌላ ትቀጫለሽ ወይ ካልሆነ ድጋሚ ማለት ነው። ከአቋረጥከኝ እናቴ ትሙትን አልቀጠልህም። በትክክል ዩቲ ስሙ አንድ ነገር ልንገርሽ፣ አንዴ በትክክል ፍላጎት ንገረኝና ልበልልህ። አንዴ ብቻ ንገረኝ። አመሰግናለሁ። በመጀመሪያ ይህን ቅጣት ራሱ እኔ ልቀጣሽ ሳስብ እኔ ፈልጌ አይደለም። እውነት ጊፍተሮቼ በኮመንት በእናንተ ካላገባች ሲሉ በቃ እናንተ እንደዚህ እስክቆጥር ድረስ የማትናገር ከሆነ እነሳለሁ። አንድ ልንገርሻ ራችሁ እኔ 70 ኪሎ ነኝ። እያመመኝ ነው፣ ጉልበቴን አሞኛል፣ እየቆረቆረኝ ነው ይሄ ቀዝቃዛ መሬት። እሺ ስሚ ምን ትያለሽ መሰለሽ ራችሁዬ፣ የኔ ጌታ ማይ ላቭ፣ አውቃለሁ በመልክህ በብዙዎች የተደነቅ በጸባይ ምስጉን እንደሆንክ ብዙ ሴቶች ሊፈልጉ እንደሚችል አውቃለሁ። እኔ ልመጥን እንደማልችልም አውቃለሁ። ራችዬ እባክህ የኔ ጌታ የኔ ልባት ድረስ ምናምን ብቻ አንቺ ትችይበታለሽ። እኔ ሁሉ ነገር ደግሞ አፍራለሁ። ደግሞ ራሴንም እንደዚህ ማለት ሼም ይዘኛል ስለማፍር ነው እንጂ ብዙ ምለው ነገር ነበር እንጂ አንቺ ታውቂ የለ እኔ ወይ አቤት አውቃለሁ። በዙሪያ ብዙ ሴቶች ይላሉ፣ ብዙ አማራጭ እንዳለ አውቃለሁ። ዘውድና ጎፈር አልፈልግም። ዘውድና ጎፈር አባሽ ጥፋሱ እንደሚል ቃሉ ዘውድ ሁኜ ከቁርአን ስጠብቅ ከመጽሐፍ ቅዱስ ጀመረሽ። ችግር የለም ካለ እሺ። ለሁሉም እባክህ ስል ታሳዝኛለሽ ሳይሽ። ምን አይነት እንዴት ነው? ለቁም ነገር ነው የፈለግሽኝ ወይስ ደግሞ እነዚህ እንደ ዘመኑ ሴቶች ደግሞ እንደዚህ አባብለሽ ለምንድን ነው የፈለግሽ? ለቁም ነገር ነው? ቁም ነገር አትጎጂኝም? ሊመንስ ብትጎጂኝስ? መጀመሪያ እንጠናና ነይ። ወይኔ ናቸው ተሸወርኩ። እንጠናና ለምን ትቸኩያለሽ? እንጠናና ነይ። አንድ ኪሎ አላገኘህም? አልሰማሽም? ጋይስ ይዘግላ አልፈልግም። እንደዚህ አይነት አጠያየቅ አባቴ ሙስነ አሙኛ ጉልበቴን ወላሂ ላዚ ጤና የለህም። በትክክል አትቀጭልኝም? ምንድን ነው የፈለግከው? ንገረኝ። ምንድን ነው ብድሩን እንደሚጠይቅ ሰው አግባኝ የምትይኝ? ይህ ትዳርስ ትዳር ይሆናል እንዴ? ኧረ 2 ግላብ አስቀመጡ። ምን ነው ቤተሰቦች ግላብ የማስቀመጡ ውድድር ነው እንዴ? እሺ ምንድን ነው ይልህ ልቆም ነው። ኧረ 3 ግላብ አስቀመጣችሁ እንዴ? በሰላም ነው እንዴ 3 ግላብ የምታስቀምጡት እንዴ? ግላቡ ኧረ 4 ግላብ አስቀመጣችሁ። አግባኝና ተኩላችሁ ነው። እንደዚህ አይሆንም፣ እንደዚህ አይሆንም። እንደነገርኩሽ ራችሁዬ የኔ ጌታ አውቃለሁ ከኔ የተሻሉ ብዙ የኔ ጌታ አውቃለሁ ከኔ የተሻሉ ብዙ ሴቶች ህይወት ውስጥ እንዳሉ። እኔ ከነሱ በልጬ ዘውድና ጎፈር ሆኜ ላገለግል ጋይስ አልፈልግም። ዘውድና ጎፈር ወደዛ፣ ዘውድና ጎፈር አባሽት ማበዛሽ ወደዛ። እንዴ እቺ ደግሞ ምን ነው እንዴ መስልሽ እንዴ? ዘውድና ጎፈር ጥላለች እንዴ? እዛ ቁማር ስትጫወቺ ያደረሽበትን ዘውድና ጎፈር ትያለሽ እንዴ? ተሸነፍኩ። ወይኔ ራቼ እግዚአብሔርን እያበሳጨች ኧረ ለጌታ 5000 ተሸነፍኩ። ደግነቱ 1-0
የሮ ግላቪ ቀብደ እኔ አልቀጣም። ጌታ ምስክሬ። በቃ ሌላ የምትቀጭልኝ ሆነ ተቀጭልኝ። አልፈልግም፣ አልፈልግም። ሌላ ተቀጭልኝ። አልፈልግም። ይሄን ቅጣት አራት ማዕዘን ሰውዬ ደጋግመህ ማትቀጭ ከሆነ አልቀጣም። እግዚአብሔርን ነው የምልህ። አልፈልግም። እንደዚህ እንዳትጠይቀኝ። አንተ ምንድን ነው የፈለከው? እንዴ እኔ ጌታ እያልሽ ጠይቂኝ። የኔ ጌታ አግባኝ። እንደ አንድ ቀን የኔ ጌታ አግባኝ። የኔ ጌታ እንደዚህ አግባኝ። ምን እንዴት ነው የምታስጠላው? እንዴት ነው የምትጨንቀው? በኢየሱስ ስም ጋይስ፣ አንዳንድ አበባ እንስ ለጌም አንዳንድ አበባ ጋይስ፣ ዋን ፍላወር ጋይስ፣ ፍላወር